ሰላም ሰላም እንዴት ናችሁ? መልሰን ተገናኝተናል። በዚህ ክፍል በክፍል 4 በባለፈው ዳታቤዝ እንዴት ክሬት ማድረግ እንደምንችል፣ እንዴት አድርገን ድሮፕ ማድረግ ወይም ድሌት ማድረግ እንደምንችል፣ ኮሌክሽን እንዴት ክሬት ማድረግ እንደምንችል አይተን ነበር። ዛሬ ደግሞ እንዴት አድርገን ወደ ኮሌክሽናችን የተለያዩ ዳታዎችን በሲንግል እንደዚሁም ደግሞ መልቲፕል የሆኑ ዳታዎችን እንዴት ኢንሰርት ማድረግ እንችላለን የሚለውን በሁለቱም በተርሚናልም በኮምፓሱም የምናይ ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮ ላይክ አድርጋችሁ ጀምሩት። ሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ከዚህ በፊት ያለፉትን ተከታታይ ትምህርቶች ያልተማራችሁ ወይም ደግሞ ያመለጣችሁ ካላችሁ እዚህ ቪዲዮ ዲስክሪፕሽን ላይ ሊንክ አስቀምጫለሁ። እሱን ተጠቅማችሁ ማየት ትችላላችሁ ማለት ነው። በቀጥታ ወደ ዛሬው ማለፍ እንችላለን ማለት ነው። የባለፈው በማሳየችሁ ሰዓት ዳታቤዞቹን አጥፍተናቸው ስለነበር ኮሌክሽኑም ዳታቤዙን ማጥፍተነው ስለነበር እንደ አዲስ ክሬት እናደርገዋለን። ኦኬ ዳታቤዙ አለኝ እያለኝ ነው። ኮሌክሽን ክሬት አደርጋለሁ። db.create collection እናንተ የባለፈውን ካላጠፋችሁት እንዳለ መጠቀም ትችላላችሁ። ስቱደንትስ የሚል ኮሌክሽን ክሬት እናደርጋለን። ኦኬ ክሬት ሆኗል እያለን ነው። እንዴት ነው ኢንሰርት የምናደርገው? ኢንሰርት ስናደርግ ዳታ ሁለት አማራጭ አለን። አንደኛ አንድ በአንድ አንዳንድ ሲንግል የሆኑ ምንድነው ዳታዎችን ኢንሰርት ማድረግ እንችላለን፣ ወይም ደግሞ በአንድ ጊዜ መልቲፕል የሆኑ ወይም ደግሞ ሜኒ የሆኑ ዳታዎችን ኢንሰርት ማድረግ እንችላለን ማለት ነው። የመጀመሪያውን ለምሳሌ አንድ ዳታ ብቻ ማስገባት ከፈለግን መጀመሪያ እዛው የምንፈልገው ዳታቤዝ ላይ መሆን አለብን። ከዛ ዲቢ ዶት ብለን ኢንሰርት የምናደርግበትን ኮሌክሽን እንመርጠዋለን። ስቱደንትስ ይላል ከላይ ክሬት አድርገን የነበረው ማለት ነው። ከዛ ዶት እንልና ኢንሰርት ዋን እንላለን። ኢንሰርት ዋን እንደነገርኳችሁ ካሜል ኬዝ ነው የምንጠቀመው። ዋን የሚለው ኦ አፐር መሆን አለበት ማለት ነው። ይሄን ሜትድ ከተጠቀምን በኋላ በብራኬት ውስጥ እዚህ ጋር ከርሊ ብሬስ ክሬት እናደርጋለን። ዳታችን እዚህ ከርሊ ብሬስ ውስጥ ነው መሆን ያለበት። እዚህ ጋር እንግዲህ የምንፈልገውን ዳታ ኪ ቫልዩ ፔር ሆነው ነው የምናስቀምጣቸው። ለምሳሌ የተማሪውን ስም መመዝገብ ብንፈልግ ኔም ካልን በኋላ ኮለን አድርገን የተማሪው ስም ስትሪንግ ስለሚሆን በኮቴሽን መሆን አለበት። ለምሳሌ አቤል ልበለው። ከዛ ቀጣዩን የአቤልን መረጃ ለማስገባት በኮማ ሰፓሬት ማድረግ አለብኝ። ኤጅ ልንመዘግብ እንችላለን። የአቤል ኤጅ 18 ላድርገው። ሌላ ተጨማሪ ስለ አቤል መረጃ ካለ አሁንም በኮማ ሰፓሬት አድርግና ይቀጥላለሁ ማለት ነው። ስኮር በሆነ ሰብጀክት ያስመዘገበው ስኮር ሊኖር ይችላል። 89 ላድርገው። ይሄ የመጨረሻ ዳታዬ ከሆነ መጨረሻ ላይ ኮማ አልጠቀምም ማለት ነው። ኮማ አልጠቀምም። እዚህ ጋር እንደምታዩት እንደ ሌሎች ፕሮግራሚንግ ላንጉጆች ስትሪንግ የሆኑት በኮቴሽን ውስጥ መሆን አለባቸው። ኢንቲጀሮች ደግሞ ኖርማሊ ዝም ብለው በዚህ መንገድ መቀመጥ ይችላሉ ማለት ነው። ኢንሰርት ስንለው ይሄን የአቤልን መረጃ ይመዘግብልናል ማለት ነው። እንደምታዩት አክኖሌጅድ ትሩ ይላል፣ ተመዝግቧል። ኢንሰርትድ አይድ በራሱ እንግዲህ የራሱን ዩኒክ የሆነ አይዲ ይሰጣል፣ ኦብጀክት አይዲ ይሰጣል። ይሄ መረጃ የተመዘገበው በዚህ አይዲ ነው ማለት ነው። በዚህ አይዲ ነው የተመዘገበው። ይሄ መመዝገቡን ቼክ ማድረግ ከፈለግን ምን አይነት ሜተድ እንጠቀማለን? ዲቢ ዶት ካልን በኋላ ኮሌክሽናችንን እንጽፋለን። ኮሌክሽናችን ስቱደንትስ የሚል ነው። ዶት ፋይንድ የሚል ሜተድ እንጠቀማለን። ፋይንድ የምንለው እዚህ ስቱደንት ውስጥ ያሉ መረጃዎችን እንዲያሳየን ስንፈልግ፣ ሾው ማድረግ ስንፈልግ፣ ከዛ ኢንሰርት ስታደርጉት እንደምታዩት የተመዘገበበትን አይዲ ያሳያል። ከዛ ስሙ አቤል ይባላል። ኤጁ 18 ነው። ስኮር ያደረገው ደግሞ 89 ነው ብሎ በዚህ መንገድ ይገልጽልናል ማለት ነው። በዚህ መንገድ በቀላሉ አንድ በአንድ ዳታዎችን ኢንሰርት ማድረግ እንችላለን። ነገር ግን በአንዴ 2-3 ዳታዎችን ብናስገባ ደግሞ ቀላል የተሻለ ስለሚሆን እሱን እንዴት እንደምናደርግ ላሳያችሁ። ስክሪናችን CLS ብለን ክሊክ እናደርጋለን። ምንድነው የምናደርገው? አሁንም ስንጀምር ዲቢ ዶት ካልን በኋላ የኮሌክሽናችን ስም ኢንሰርት የምናደርግበት የኮሌክሽን ስም እንጽፋለን። ስቱደንትስ ይላል።
ቅድም ያልነው ኢንሰርት ዋን ነበር። አሁን ግን ከአንድ በላይ ስለሆነ መረጃ ማስገባት የፈለግነው ይሄን ወደ ማን እንቀይረዋለን? ኢንሰርት ሜን እንለዋለን ማለት ነው። አሁንም ካሜል ኬዝ መጠቀማችሁን እንዳትረሱ። ከዛ ብራኬታችን አይቀርም። ከዛኛው ልዩ የሚያደርገው ውስጥ ልክ እንደ ሌሎች ፕሮግራሚንግ ላንጉጆች እንደ አሬ ስኩዌር ብራኬት እንጠቀማለን። እዚህ ስኩዌር ብራኬት ውስጥ ደግሞ ለእያንዳንዱ ዳታ የራሱ የሆነ ከርሊ ብሬስ ይኖረዋል። እያንዳንዱ ከርሊ ብሬስ ደግሞ በኮማ ሰፓሬት ይሆናል። ለምሳሌ ሁለት ዳታዎችን ቢሆን የምመዘግበው ለሁለቱም ራሳቸውን የቻለ ከርሊ ብሬስ ያስፈልገኛል ማለት ነው። ሶ የመጀመሪያውን ዳታ ለማስገባት የመጀመሪያው ከርሊ ብሬስ ውስጥ እገባለሁ ማለት ነው። ስለዚህ ሁለተኛ እስኪ ኔም ስትሪንግ ነው አቢጌል፣ ከዛ በኮማ ሰፓሬት እናደርግና ኤጅ 17 እናድርገው፣ ኮማ ስኮር 97። የመጀመሪያው ዳታ ተመዘገበ። ሶ ሁለተኛውን ደግሞ ሁለተኛው ከርሊ ብሬስ ውስጥ እገባለሁ ማለት ነው። ኔም ከርሊ ብሬስ ውስጥ መግባታችሁን ግዴታ እርግጠኛ መሆን መቻል አለባችሁ። ኔም ካልኩ በኋላ እዚህ ጋር የተማሪውን ስም መዘግባለሁ። ሌትናሆም እንበለው። ኤጅ 22 ከዛ ስኮር ያደረገው እሱ ደግሞ 76 ይሁን። ጨረስን ማለት ነው። ሌላ የምንፈልገው አሁን የሁለት ተማሪዎችን መረጃ መዝግበናል። ሶስተኛ ተማሪ መመዝገብ ብንፈልግ እዚህ ጋር ከከርሊ ብሬሱ በኋላ በኮማ ሰፓሬት አድርገን መቀጠል እንችላለን፣ የምንፈልገውን ያክል ማለት ነው። ሶ ኢንሰርት እንለዋለን። ሪፈረንስ ናሆም ኢዝ ኖት ዲፋይንድ እያለኝ ነው። ናሆም ኢዝ ኖት ዲፋይንድ ምክንያቱም የናሆም የሚለው ስም ነው፣ ስትሪንግ ስለሆነ የግድ በኮቴሽን መደረግ ነበረበት። እሱን ስለረሳ ነው። ሶ በኮቴሽን ውስጥ ማድረግ አለብኝ። ይሄን ያው ስለ እያንዳንዱ ዳታ ታይፕ በሌሎች ፕሮግራሚንግ ላንጉጆች ስለምታውቁት ማለት ነው። ከዛ ኢንሰርት ለዋለሁ። አሁን ተቀበለ ማለት ነው። አክኖሌጅ ትሩ 2 0 ኤንድ 1 ብሎ ሁለት እንደተመዘገቡ እያንዳንዳቸው ደግሞ የራሳቸው የሆነ ምን አላቸው ዩኒክ የሆነ አይዲ ሰጥቷቸዋል ማለት ነው። አሁን መመዝገባቸውን ቼክ ማድረግ እንችላለን። እንዴት ነው የምናደርገው? ቅድም እንዳሳየዋችሁ db.students.find እዚህ ስቱደንትስ የሚባል ኮሌክሽን ውስጥ ያሉትን በሙሉ ዳታዎች ምን ያደርግልኛል? ያሳየኛል። እንደምታዩት ቅድም የመዘገብኩት የአቤል አለ። ከዛ ሁለት ተመዘገብኩ አቢጌል። ኦኬ አቢጌል የሚለው ስፔሊንግ ልክ አይደለም። ኤኒዌይስ ግን ተመዝግቧል። ናሆም የሚል ሶስቱንም ተመዝግበዋል ማለት ነው። በዚህ መንገድ በአንድ በአንድ ወይም ደግሞ በብዛት ባንዴ በቀላሉ ዳታዎችን ወደ ዳታቤዛችን በዚህ መንገድ ኢንሰርት ማድረግ እንችላለን። ይሄን መንገድ እንዴት አድርገን የሞንጎዲቢ ኮምፓስ ላይ ማድረግ እንችላለን የሚለውን ደግሞ አሁን እንደምታዩት በተርሚናል የመዘገብኩት ስኩል የሚለው አለ። እዚህ ጋር ስንገባ ስቱደንት የሚል አለ። ስቱደንት የሚል ውስጥ ደግሞ ሶስቱ ተመዝግበው እናገኛቸዋለን። ሶ እንደ አዲስ እዚህ ጋር እንዴት መመዝገብ እንዳለብን ነው የምናየው። ይሄን ዲሊት ማድረግ እንችላለን። እዚህ ጋር መታችሁ ዲሊት አድርጉት። በቀኝ በኩል ዲሊት የማድረጊያ እንትን ስላለው ኦኬ። ስለዚህ እዚህ ጋር አድ ዳታ የሚለውን ትነኩታላችሁ። አድ ዳታ ስትሉ ሁለት አማራጭ አለ። ኢምፖርት ጄሰን ኦር ሲኤስቪ ፋይል ኤንድ ኢንሰርት ዶክመንት ይላል። ለጊዜው የምንጠቀመው ከቅድሙ ጋር ተመሳሳዩ ኢንሰርት ዶክመንት የሚለው ስለሆነ ኢንሰርት ዶክመንት የሚለው ውስጥ እንገባለን። ይህን ስንነካው ፖፕ አፕ የሚያደርግ የራሱን ቦክስ ይኖረዋል ኢንሰርት የምናደርግበት። ሶ ይህን እናጥፋው። ካጠፋነው በኋላ የምናደርገው ነገር ተመሳሳይ ነው። እዚህ ጋር ምንድነው የምናደርገው? ሶ ቀጥታ እዚህ ጋር ምንድነው የምናደርገው? አንድ መረጃ ብቻ ማስገባት ከፈለግን ከርሊ ብሬስ እንከፍታለን። ከርሊ ብሬስ ከከፈትን በኋላ እዚህ ጋር የምንፈልገውን ነገር ቅድም መጀመሪያ የመዘገብነው ማንን ነበር? አቤልን ነው የመዘገብነው። አቤል ሶሪ ኔም አቤል ከዛ ኮማ እናደርጋለን። ኤጅ ስንት ነበር ያልነው? 18
ፈለግነው ማለት እንችላለን። በእርግጥ ስኮር ስንት ነበር? 89 ይመስለኛል። የፈለጋችሁት ማድረግ ትችላላችሁ። ከዛ እዚህ ጋር እንደምታዩት ኢንሰርት የሚል አማራጭ አልመጣላችሁም። ይሄ ፎርማቱ ትክክል ካልሆነ እዚህ ጋር ትመጡና ፎርማት የምትላለች ክሊክ ታደርጓታለች። ክሊክ ስታደርጓት ልክ ፎርማቱን በዚህ መንገድ ያስተካክልላችኋል። ያኔ ኢንሰርት የምትለዋ በተን አክቲቭ ትሆናለች ማለት ነው። ከዛ ኢንሰርት እንለዋለን። ይሄው አንድ መዘገበልን፣ የራሱን ዩኒክ አይዲ ሰጠልን፣ ከዛኛው ጋር ተመሳሳይ ነው። በዚህ መንገድ አንዳንድ መመዝገብ እንችላለን። ሁለት እና ከዛ በላይ ከሆነ ደግሞ አሁንም እንመጣለን። ይሄን ማጥፋት ትችላላችሁ። ልክ አሬ ስኩዌር ብራኬት ያስፈልገው ነበር እዛ ላይ። አሁንም ስኩዌር ብራኬት እሱን እንጠቀማለን። ከዛ የምናስገባውን ዳታ ያክል ምን ያስፈልገናል? ከርሊ ብሬስ ያስፈልገናል። እያንዳንዱ ዳታ 2 ስለሆነ መመዝገብ የፈለኩት ሶ የመጀመሪያው ላይ ኔም ስትሪንግ ስለሆነ ይሄን አቢጌል እለዋለሁ። ከከርሊ ብሬሱ ውጭ ነው እየሰራ ያለሁት። ኔም አቢጌል ኮማ አድርጌ ኤጅ ዋን 7 ኮማ ስኮር 97 የመጀመሪያውን ዳታ አስገባው። ሁለተኛውን ደግሞ ቀጣዩ ከርሊ ብሬስ ውስጥ እገባለሁ ማለት ነው። ሶ እዚህ ጋር እገባለሁ። አሁን ኔም ካላችሁ በኋላ ተማሪው ስም ማን ነበር? ናሆም። ኦኬ ናሆም ከዛ ኮማ ኤጅ 17 ኮማ አድርገን አሁን ስኮር 76 አሁንም እንደምታዩት እዚህ ጋር ኢንሰርት የምትለዋ በተን አክቲቭ አይደለችም። ምክንያቱም እዚህ ጋር ያለው ፎርማት ልክ ስላልሆነ ነው እዚህ ጋር። ስለዚህ ፎርማት ለማድረግ ይችንን እንነካታለን። እንደምታዩት በዚህ መንገድ አስተካከለልኝ ፎርማቱን። ከዛ ኢንሰርት ለዋለሁኝ። እንደምታዩት ሶስቱንም ዳታዎች በቀላሉ ምን ማድረግ ቻልኩ? ኢንሰርት ማድረግ ወይም ደግሞ መመዝገብ ቻልኩ ማለት ነው። ሰው ዛሬ የላችሁ የመጣሁት ትምህርት ይሄን ይመስላል። በዛሬው እንዴት አድርገን በአንድ በአንድ መረጃዎችን ወይም ደግሞ አንዴ በብዛት በተርሚናላችን እንደዚሁም ደግሞ በሞንጎዲቢ ኮምፓሳችን እንዴት አድርገን ኢንሰርት ማድረግ እንደምንችል አሳይቻችኋለሁ ማለት ነው። በቀጣይ በሌላ ትምህርት እንገናኛለን። እስከዛው ይህን ቪዲዮ ላይክ አድርጉ። ጥያቄ ካላችሁ አስተያየት ካላችሁ ኮመንት ቦክስ ላይ ልታስቀምጡልኝ ትችላላችሁ። ቻናሉን ሰብስክራይብ ማድረግ ሰፖርት ማድረግ ትችላላችሁ። በሚቀጥለው ክፍል እስከምንገናኝ ድረስ መልካሙን ሁሉ ተመኘውላችሁ። ባይ ባይ።